ተማሪዎቹ መሃል እንደው 84 ተማሪዎችን መስመር ከመሳት እንደመለሱ ንባብ ለኔ ህይወቴ ከጀመርኩበት ማስተማር ከጀመርኩበት 40 ዓመት ማለት ነው። የአባትና የልጅ ግንኙነት ያለ ማለት ህዝብ ነው። ህዝቡን የሚወድ የሚያገለግል ለሀገሩ የሚቆም ኩሩ ዜጋ የሚፈጥር ማለት ኢትዮጵያ ታላቅ ሀገር ነች። በፍቅር ማቅረብ ያን ተማሪ መመለስ ይቻላል። ከዚህ ጋር አያይዘው እንደው ለቀደም ሀሳቦትን ሲነግሩኝ ነበረ። ለውጤት ያበቋቸው ለስኬት ያበቋቸው ልጆች እንዳሉት ከተማሪነት በዘለለ የራሱ ልጅ አድርገው እንደራሱ ተቀብለው ለውጤት ያበቋቸው ልጆች እንዳሉ እስኪ ስለነዛ ልጆች እንዴት እንደመሯቸው እንዴት እንዳስተካከሏቸው ጥሩ እንግዲህ ስማቸውን መጥቀስ እንኳን ትንሽ እንትን ይላል። እነዚህን ተማሪዎች ለምሳሌ ሁለቱ አንዱ ዶክተር አንዱ ኢንጂነር የሆኑ ተማሪዎች አሉ ብያለሁ። እነዚህ ተማሪዎች ትምህርት ቤት አካባቢ ላይ ያለ የስነ ምግባር ጉድለት በሚያሳዩበት ጊዜ ከትምህርት ቤት እንዲወገዱ በጊዜ ወላጅ እንዲያመጡ ወይንም ደግሞ ትምህርቱን እንዳይከታተሉ ለተወሰነ ጊዜ በሚወጡበት ጊዜ ያ መሆን እንደሌለበት እኔ በመጀመሪያ ከወላጅ ጋር ከአንዱ በተለይ ከወላጅ ጋር ነው የተነጋገርኩት። ይሄ ልጅ ስል ወላጅ ትንሽ ዛሬ በህይወት የሉም። እሳቸው ትንሽ ተቀየሙ። እኔ በቃኝ የራሱ ጉዳይ እኔ እንትን ማለት አልችልም አሉኝ። አይደለም እንደሱ አይደለም፣ ይሄ ልጅ ምንድን ነው የሚሆነው ራሱ ሲያስቡ የራሱ ኑሮ ይኑር ምናምን የማለት እንትን አሉ። የለም እንደዚህ አይደለም። ይህን ልጅ አሁን እርሶ በወላጅነቱ እኔ ደግሞ በመምህርነቴ ኃላፊነት እንውሰዳልና ከዛ ከሱ ከወላጅ ጋራ አገናኘሁት። ከወላጅ ይሄን ሲነግሩ አንተ ፈጽም፣ ማታ በጊዜ ግባ። ሁለት ሌላ በትርፍ ጊዜ ስራ አግዝ። በትርፍ ጊዜ ካገዝክ በኋላ በትርፍ ጊዜ ካላሳቸው ፈቃድ ወዲያ አትሂድ። የትምህርት ሰዓት ሲደርስ በትምህርት ሰዓት ና። ከዛ ከመጣ በኋላ የሚያጋጥመኝ ችግር ለኔ ትነግረኛለህ። እዛ ከወላጅ መምህራን ለምሳሌ የማይፈልጉትን ነገር ግቢ ውስጥ አትፈጽም። መቀመጫ ከመቀመጫ ወዲያ አትበል። የልጆች ደብተር አትቀማ፣ አትውሰድ። ሁለት ሰልፍ ሜዳ ላይ ያልሆነ ስነ ስርዓት አታሳይ። እነዚህም ብታሟላ አንተ እኮ ከማንም የምታንስ ተማሪ አይደለም አሉ። የትምህርት ቤቱ ርዕሰ መምህር ለጊዜው አስወግዶት አይሆን ወላጁ ካልመጡ ብለው ነበር። ወላጁ ቢመጡ ርዕሰ መምህሩ ሌላ ቃል ሊናገሩና የበለጠ ሊያስቀይሙብኝ ስለሚችሉ ከርዕሰ መምህሩ ጋር እኔ ራሴ ጨረስኩ። እኔ ኃላፊነቱን ወስዳለሁ። ይሄ ልጅ ወላጁ ሲመጣ እንዳታስቀይም ብያለሁ። በጣም መቀርባቸው ስለነበር ወደ ሰመመው ይሻሉ። ወላጁ ወጣ። በቃ መምህር እሸቱ ኃላፊነቱን ከወሰደ ፈቅጃለሁ አሉ። ከዛ እኔ ኃላፊነቱን ለእኔ ስትል አሁን ከእንግዲህ ወደዚህ መምህራን ብታስቀይምብኝ፣ የቤት ስራ ባትሰራ፣ የልጆች ደብተር እንደዚህ ብታደርግ ወይም በጊዜ ስርዓት ባታከብር እንደዚህ ብታደርግ እኔ ነኝ እሰደብብሃለሁ አልኩኝ። ያ ልጅ ወዲያውኑ ልብ አድርጎ ተወ። ዛኔ ኢንጂነር የአንደኛው ዶክተርም የሆነው የዚሁ አይነት ሰባይ ነው። እሱ ከቤተሰቡ አልተነጋገርኩም። እዛው ትምህርት ቤት ከመምህራ ጋር ግጭት ነበረው። ምንድን ነው ብዬ ስል ግጭቱ ሊያጋጭ በማይችል ልጁ ትንሽ የልጅነት ሰባይ ስለነበረው መምህርቷ ደግሞ እንዴት ይደረጋለሁ የሚል ሊያጋጫቸው በማይችል ደረጃ ስለነበር እሱ ወደ ሰላም ከወሰድኩ በኋላ ለሚያሳያቸው ጸባይ እኔ ኃላፊነቱን ወስዳለሁ አሉ። የእኔ ኃላፊነት ልጁ ስለከበደው ያን ጸባይ አቋረጠ። ዛሬ ዶክተር ሆኖ ወዳጄ ነው። በጣም እቺ አሜሪካን ሀገር ያለችዋ ልጅ አልኳት። እሷ እንደዚሁ ትንሽ ከእናቷ ጭምር ወደ ውጭ ወጥታ ሀብታቸዋን ልለውጥ የነበረች ልጅ ናት። እሷን ብዙ ምሳሌ ሰጥቼ እናቷም የኔ ተማሪ ስለነበረች መጀመሪያ እናቷ እኔ ተማሪ ነበረች። እናትሽን መጠየቅ ትችያለሽ። እንደዚህ ኮኖ ስለ ምግባር ከሌለው ሰው እንዴት አድርጎ ትምህርት መቀጠል ይችላል? አደጋ ላይ ትወድቂያለሽ። ላንቺም ይሄ ቢሆን ከዚህ ውጭ ምንድን ነው ችግርሽ በሚል ለምሳሌ የአለባበስ ችግር ነው ከእናቷ ጋር ያጋጫት ነበረ።
ደግነቱ ትምህርት ቤቱ በዛው ዘመን ዩኒፎርም አመጣ፣ ገላገላት። ትምህርት ቤት ስትወጣ እናቷ ልበሽ ያለቻዎችን አትለብስም። አንድ አጭር ወገኖች ምናምን ስንለብስ እናቷ አትወድም። ትምህርት ቤቱን ስትመጣ መጠቋቋም ነው መሆኑ። ያ ቀረና ዩኒፎርም ሲጀመር ገላገላቸው። በዩኒፎርም ገባች እና እቺ ልጅ ሰማችኝ። ያው አሁን አሜሪካን የአገር ሄዳ የጤና ጥበቃ ሰራተኛ ነች፣ የጤና ሰው ነች። በእውነቴ ነው የምልህ። አሁን ባበየው ባለፈው ወጣ፣ በጣም ከባድ ይሆናል። ሌላውም ልጅ ካናዳም ያለው እንደዚሁ ነው። እና ሰው ልጆችን በፍቅር ነው መቅረብ፣ በፍቅር ነው፣ በማስፈራራት አይን በማጉረጥ ወይም ደግሞ ትንሽ ጥፋት ወደ ቤተሰቡ በመናገር ወይም ደግሞ ዩኒት መሪ ወይ ዳይሬክተር ጋር በመናገር አይደለም ልጁ ሊመለስ የሚችለው። በራስ በትርፍ ጊዜ ያን ተማሪ እንደ ጓደኛ ማቅረብ። ተአማኒ መሆን አለበት። ግን መምህሩ ተአማኒነት ከሌለው ይበላሻል ነገሩ። ታማኝ መሆን አለበት። በፊት ታማኝ ከሆነ ያከብሩታል፣ ይከበራል፣ ያስከብራል። እና ተማሪዎችን እንደዚህ አድርጎ ለውጤት ማብቃት ይችላል ነው ምለው። ለውጤት ካበቋቸው ተማሪዎቹ መሀል እንደውም 84 ተማሪዎችን መስመር ከመሳት እንደመለሱ መምህርነቱን በአባትነትም ጭምር እንደሰጡ አውግተው ነበርና ትንሽ ስለሱን። እነዚህ 8ኛ ዲ የነበሩ ተማሪዎች ናቸው። የተለያየ መምህራን ስም እንዲጠሩ እነዚህ ደጋሚ ተማሪዎች ናቸው በአብዛኛው። እነዚህ ደጋሚ ተማሪዎች ከተለያየ ትምህርት ቤት ነው የመጡት። የዚያ ትምህርት ቤት ተማሪዎች አይደሉም። ከብዙ ከሩቅ ሀገር ሁሉ የመጡ ናቸው። ከሌላ ወረዳ ሁሉ የመጡ ናቸው። ከሰሜን ሸዋ ወረዳ፣ ከምንጃር፣ ከሸንኮራ ጭምር የመጡ ናቸው። እና እነዚህን ተማሪዎች ስም ለመጥራት ስም የሚጠራ ጭምር ጠፋ። በቃ ግልጽ ባለው መልክ በመልስ ሲመደብ የለም ለቅቄ እሄዳለሁ የሚል ሆነ መምህሩ። ከዛ ወዲያ ዳይሬክተሩ እኔ እንድጠራ ወላጅ ኮሚቴውን ምኑን ሁሉ አዘጋጅቶ ደብዳቤ ተዘጋጅቶ መጨረሻ ላይ እኔ 8ኛ ቢ ጠራ የነበረውን መመለሸት ሄደው 8ኛ ዲ ቢጠሩ እነዚህ ተማሪዎች ሊመለሱ ይችላሉ የሚል ውሳኔ ላይ ደርሰው ጠራኝ ቢሮ። ስለዚህ መምህር 8ኛ ቢ ሌላ ሰው እንዲጠራ አድርገን እሱ 8ኛ ዲ ሄደው እንዲጠሩ ተወስኗል። እና እንዴት ይችለኝ ነገሩ ምን ስለገባኝ ምንድን ነው እነዚህ ሰው አይደሉም ምን የሚመጣ ነገር አለ ብዬ ችግር የለም እቀበላለሁ እኔ እሄዳለሁ እኔ እጠራለሁ አሉ። በደስታ ተቀብሎኝ ሄዱ። አየኋቸው። ልጆቹ የዚሁ አካባቢ ትምህርት ቤትም ልጆች ያሉበት ከሌላ ጋር የሚወጡ ናቸው። ቀስ በቀስ በጸባይ ምንም አይነት ነገር እንቅፍታ ወላጅም ሳልጨምር ዩኒት መሪም ዳይሬክተርም ሳይጨመር እነዚህን ልጆች ቀስ በቀስ መለስኳቸው። ከዚያ ሲወጡ ቆይተው ወደ 88 ቀሩ። ከ88 ሁለት ልጆች ደግሞ በሆነ ምክንያት እንትናሉ። ከዚያ ያሉ ተማሪዎች ምንም አይነት መምህራን እዚያ ክፍል አንገባም ያሉ መምህራን ስራ ጓደኞቼ ናቸው። እዚያ ክፍል አንገባም፣ ያ ክፍል በጣም አደገኛ ነው፣ አደገኛ ልጆች ያሉበት የነበረ ለምን እዚያ ክፍል እኔ አልመደብም እስከሚሉ ድረስ በሰማያቸው። ከዛ ምንም አይነት ዳይሬክተርም ሆነ ዩኒት መሪም ሆነ እንዳይቀርቡ አሉኝ። እነዚህ ጓደኞች አሁን በህይወት ያሉ ናቸው። እንዳይቀርቡ እኔ ኃላፊነቱን ወስዳለሁ አልኩ። እነዚህ ልጆች ጨዋ ሆነው በትምህርት ቤቱ በጣም ከፍተኛ በጨዋነት ብቻ አመቱን ሙሉ ቆይተው እነዚያ የተወሰኑት ሲቀሩ የተወሰኑት ብዙዎቹ ቁጥሮች አለፉ። ከዛን ጊዜ ጀምሬ ስም ጠሪነት እንዳልጠራ ለእኔም ፈቃድ ተሰጠኝ። ትልቅ ስራ እንደሰራው ተቆጥሮ ስም አልጠራም። ትልቅ ስራ ሰራ። ትልቅ መታደግ ነው። ደስ የሚሉት የህይወት ገጠመኝ የደስታ ሊሆን ይችላል ወይም የሀዘን? እኔ ደስ የሚለኝ በህይወቴ በተለይም እስካሁን የተመሰቃቀለ ህይወት ነበር። የሀገራችን ሰላም አለመሆን ብዙ ጊዜ ምንባቤን ሁሉ ቀንሱብኛል። የግል ስራዬንም ግል ህይወቴንም ነካክቶብኛል። አይምሮ ስለሚባዝን አይምሮ ስለማይሰባሰብ የምንባብ ሰዓቶችን ሁሉ አሳልፌያለሁ። ከመጽሐፎቼ ጋርም ብዙም ባንቀያየም ብዙም ጊዜ በቦዲት ነው የምንተያየም። እጀምራቸዋለሁ፣ አይምሮ ስለሚሄድ አስቀምጣቸዋለሁ። አሁን ግን
በዚህ አሁን በቅርብ የመጣው የሰላም ድርድር ወይም የሰላም መንገድ በድርድር የታየው የሰላም ትልቅ መንገድ የሰላም መንገድ የከፈታት ስለሆነ በቅድሚያ ፕሪቶሪያ ውስጥ የተደረገውን ውይይት የመሩትን እነሱን አመሰግናለሁ። ከዛ የእኛም በመንግስት ደረጃ ለውይይቱ መጋበዛቸውና እነዚያም ተጋብዘው ወደ ሰላም መምጣታቸው ይኸውን ትልቅ ፍስሐ ደስታ ይሰጠኛል። የዚህ ፍጻሜ እስከ መጨረሻው ድረስ ሄዶ መደምደሚያው ደረጃ ደርሶ ሀገር ሰላም ሆና ህዝብ ለህዝብ ሰላም ሆኖ ህዝብ ለህዝብ ከቦታ ወደ ቦታ ተዘዋውሮ ረሃብ፣ ቸነፈር፣ ስደት፣ ጦርነት፣ እልቂት እነዚህ ሁሉ አቁመው ሰው የዕለት ኑሮን በሰላም የሚመራ የዕለት ኑሮን ይቺን ሀገር ይቺ የዚህ ሳትባል ጦርነቱ ቆሙ አሁን በተጀመረው ደረጃ ሰላም መጥቶ ኢትዮጵያ ውስጥ ሰላማዊ ኑሮ የሚኖርባት የሰላም ሀገር እንደ ቀድሞዋ ሆና ህዝቧ በሰላም የሚኖርባት ሀገር ስትሆን ይሄ የኔ ደስታና ፍስሐ ነው ብዬ አምናለሁ። እሺ፣ መምህርነትን እንዴት ይገልጹታል? መምህርነትን ለእኔ መምህርነት ህይወት፣ መጽሐፎቼ ህይወት ናቸው እንዳልኳቸው ህይወት ነው። መምህርነት አንድ በጨለማ ውስጥ ውድቅት በሆነ ጨለማ ውስጥ እድሜ ልካቸውን የተቀመጡ ሰብአዊ ፍጡሮች ጨለማ ውስጥ ያሉ ሰዎችን የዚህ የመሰለ ባውዛ መብራት የሚያበራ ባውዛ በማብራት ጨለማውን ገፎ እነዛን ሰዎች ከጨለማ ውስጥ ማውጣት ለእኔ መምህርነት ይሄ ይመስለኛል። ከዚህ በለጠ ምንም የሚያስደስተኝ ስራ የለም። መምህርነት በጨለማ ውስጥ ሆነው የሚኖሩ ሰብአዊ ፍጡሩ ሰዎችን ማለት ነው። ሰዎችን ከዚያ ከጨለማ ለማላቃቅ ልክ እንደ ባውዛ ነው መምህር። እንደ ባውዛው አብርቶ ሰዎቹ በዚያ በብርሃን ከሰዎች ጋር ሰው እንደሚኖረው እንዲኖሩ የራሳቸውን ኑሮ እንዲመሰርቱ ማድረግ ከዚህ የበለጠ ምንም ነገር ስለሌለ እንደ ባውዛ መብራት እቆጥረዋለሁ መምህርነትን። ከመምህርነት የበለጠ ለእኔ የሚያስደስተኝ ምንስራይ። እሺ፣ እንዲህ በሚወዱትና በሚያከብሩት ሙያው ካፈሯቸው ውድ ተማሪዎች ወይም የረሱት ስጦታ የተበረከተሉት? ለእኔ ከተማሪዎቼ በጣም ብዙ ነገር ነው የተበረከተልኝ። ብዙ ነገር የምስክር ወረቀት በተማሪዎች አግኝቻለሁ። ሸሚዞች ተሸልሜያለሁ። የአንገት ሐብል ተሸልሜያለሁ። ተማሪዎቼ ለእኔ ሽልማቴ በበለጠ ከዚህ ሁሉ ይልቅ ተማሪዎቼ አድገው አልፈው ከኔ ወዲያ ሄደው ከዩኒቨርሲቲ ተመርቀው ለእኔ መጥተው እንግዲህ ብቻ ምኑን ስንቱን ልግለጸው። አሜሪካን ያለችው አገር 3,000 ብር ነው ቤቴ ውስጥ አምጥታ ጡረታ ወጥተዋል መምህር ይቺ ደርሶ ያለች። ካናዳ ያለው ልጄ $200 የካናዳ ዶላር ቤቴ አምጥቶ ምንም ነገር ያደረኩለት ነገር የለም። ተማሪ ይሄ ሌሎቹንም እንግዲህ እንደዚህ ስንወስድ በብዛት እኔ ከሽልማቱ ይልቅ የእነሱ ለእኔ ሽልማቴ ትልቅ ደረጃ ደርሰው እዚህ ደረጃ ደረስኩ ብለው መጥተው ሲነግሩኝ ለእኔ ትልቁ ሽልማቴን ይሄሉ። ትምህርት ቤቱን ልግለጸው፣ ትምህርት ቤቱንም አብሬ ከተማሪዎች ጋር ልግለጸው። ትምህርት ቤቱ ለእኔ ጡረታ ስወጣ በአንድ ሆቴል በራሱ ወጪ ተከራይቶ ከቀኑ 12 ሰዓት እስከ ምሽቱ 2 ሰዓት ሙሉውን ወጪ የሆቴሉን ከፍሎ የሥራ ባልደረቦቼ በሙሉ ባሉበት ሌሎች ተጋባዦች እንግዶችንም ጭምር የሚያስተናግድ ትምህርት ቤቱ በራሱ ወጪ አውጥቶ የምስክር ወረቀት ሐብል ሸኝነት ሰጥቶኝ ነው ያሰናበተኝ። እስከ ምሽቱ 2 ሰዓት ድረስ የፈጀውን ወጪ በሙሉ ትምህርት ቤቱ ይችለው እዚሁም ወጪ ለዘሩትን ዘር በሚገባ እያጫቸው እያፈሩበት ነው። እሺ፣
መምህር እሸቱን ምን ያስደስታቸዋል? እኔን የሚያስደስተኝ ምናልባት ሰው የሚደሰትበትን ነገር ሁሉ እኔም እደሰታለሁ። በበለጠ ግን የምደሰተው ህዝብ ሰላም ሆኖ፣ ህዝብ በአንድነት ሰላም ሆኖ፣ ሀገር ሰላም ሆኖ ሰው ተንቀሳቅሶ የዕለት ኑሮውን ሲመራ፣ የዕለት ኑሮውን እየመራ እድገት ሲያሳይ፣ ወደ ሰላም አእምሮውን ወደ ሰላም ሁሉ ሲመልስ፣ ጸብ፣ ጭቅጭቅ፣ ረሃብ፣ ቸነፈር፣ ጦርነት፣ ስደት፣ እልቂት እነዚህ ሁሉ ጠፍተው ሀገር ሰላም ሆኖ እድገት ሀገር እንድታሳይ ከግል ኑሮዋ ጀምሮ እስከ ሀገር እድገት በሚያሳይበትና ሰው በሰላም ሲኖር ሲንቀሳቀስ ምንም ጆሮዬ ውጭ ወጥቼ መጥፎ ነገር እንዳይሰማ፣ አይኔም መጥፎ ነገር እንዳያይ፣ አይምሮም ወደ መጥፎ ነገር እንዳይሄድ፣ ለዚህ ሁሉ ሰላም ከሆነ አንድ ሰላም ብቻ ስለሚመለከቱ የኔ ህዋሳቶች ከዚህ የበለጠ ሰላም የለም። በቃ እሱ ብቻ ነው የሚያስደስተኝ። ደስ የሚለኝ ሰው በሰላም ሲሆን፣ ሀገር ሰላም ሲሆን ደስ ይለኝ። እሺ እንግዲህ ሀገር ማለት እንግዲህ ቤተሰብ ነው አይደለም? ቤተሰብ እንደመሆኑ ደግሞ ወደ ኋላ ለመንሶትና ቅድም ስለ ፍቅር ህይወቱ ስናወራ ብዙውን ጊዜዎትን የሚያተኩሩት እንግዲህ በንባብ ላይ ነው፣ ውጤታማ በሚያደርጉት ስራዎች ላይ፣ በሚወዱት የመምህርነት ሙያዎች ላይ ነው እና የፍቅር ህይወቱን እንዴት በምን አይነት መልኩ ይዘውት በምን አይነት መልኩ ሄደውበት ለቤተሰብ በኩልና ምን አይነት ቤተሰብ አፍርተው ይገኛሉ? በጣም ነው ደስ ይለኛል። ቤተሰቤ ደረጃ አንድ ወንድ፣ ሁለት ወንዶች፣ ሁለት ሴቶች ነበሩኝ። አንዱን የዕድሜ ጉዳይ ሆኖ በህይወት ተለይም በህይወት የለም አንዱ ልጄ የመጀመሪያው። ሌሎቹ አንድ ወንድና ሁለት ሴቶች አሁን በህይወት አሉ። እኔ የትዳር ዘመኔ ትንሽ በመጀመሪያው ላይ የመጀመሪያውን እኔ ትዳር ህይወቴን 3 ዓመት ቆየን። በኋላ ትንሽ ሀገሩ ላይ ውዥ የነበረበት ዘመን ነው። ፓስፖርት አውጥተው ወደ ውጭ ሄድ ሲሉኝ እኔ አልሄድም አልኩ። የእሷን ቤተሰቦች ፓስፖርት ሁሉ ነገር ወጣ። በ74 ዓመተ ምህረት ሄዱ ወደ አረብ ሀገር ተባል። እኔ አልፈቀድኩም። በቃ አንቺ ሂጂ፣ እኔ ልጆቹን ሊያዝ እና ንቀር። በአባቴ በኩል አባቴ በጣም የማከብረው አባቴ ነው። አባቴ አይወድም በውጭ ሲደት ስለማይወድ የአባቴን ቃል ለማክበር ስል የወጣውን ፓስፖርት ኤምባሲ ደርሰን በቃ እነዚህ ልጆች ቢሄዱ ሀገራቸውን ሳያውቁ በዚያው ሊቀሩብኝ ይችላሉ፣ ይፈቀድልኝና ልጆቹን እኔ ለያዝ። እሷን እፈቅድላታለሁ፣ ባለቤቴ ትሂድ፣ እኔ አንቺ ከታየሽ ካላንቺ ባለቤት አነገበም ሌላ ተባብነን ተፈቃግደን ልጆችን ተቀብዬ ሄደች። ነገር ግን ያ 3 ዓመት እንደሰራች ቲሞር የሚሉት የአእምሮ በሽንትን የጭንቅላት እሱ ይዟት ስለጀመረ መታ አረፈች። ከሷ ወደዚህ አቆምኩ። በ93 ደግሞ እንደዚሁ በቤተሰብ ታወዲያ ልጆችን ማሳደግ እኔ ነኝ ማሳደጋቸው በሰራተኛ። በ13 ዓመት ሙሉ አንድ ወይዘሮ መናይልሽ ናቸው እንጀራ ይጋገሩልኛል። ምንም አይነት ችግር የለብኝም። ቅርበት ስለምኖር ልጆችን እኔ ሆነ ያሳደግኳቸው። ሳሳድጋቸው መጨረሻ ላይ በ93 ደግሞ እንዲሁ የቤተሰቦችን ተቆጣጡኝ። ከንባቴ ህይወቴና እና እንትናል። አሁንም አንድ ደግሞ ከዛው ከአካባቢ መሰረትኩ 93 95 ላይ አባቷ ወደዚህ ካልተቀየረ ደብረ ብርሃን ናቸው። እሱ ተቀይሮ መጥቶ ቤቱን ካልተረከባችሁኝ ካልተረከብሽኝ እሸጠዋለሁ ወይንም የሆነ ነገር ይሆናል ብለዋሉ። አወኩም። ምንም አማራጭ በእነትም ኦልተርኔቲቭ ምንም አጣን። ሳንወድ በግድ እንደ ወንድምም እንደ እህትም እንደ ባለቤትም ነበር የምንተያይም።
እና መጨረሻ ሳንወድ በግድ አባቷ ምክንያት ተለያየ። ከዚያ ወደዛ እኔ በቃ በቤትን ማለት አልፈለኩም። ማግባት ይበቃኛል። ከልጆቼ ስኖር አሁን ልጆቼ አንዷ ኤቢሲ ትሰራለች። አሁን ኤቢሲ ውስጥ ነች። ሐዲስ አለምሸት ትባላለች። ልጄ በጣም ለምወዳት ካናዳ ነበረች። ከካናዳ እንድትመጣ አስገደድኳት። ብቻዬን ነኝ እኔ። እሷ ነች ትልቅ ልጄ። አሁን እሷ ካሌለች የእኔ እዚህ ንብረት መመስረት ምን ማለት ትርጉም ስለሌለው ያለውን ነገር እዚያው እናደርጋለን እና ብዙ ነው። ብቻ እንትንም ይቺ ልጄን መጣች፣ ታከብረኛለች፣ እወዳታለሁ መሰል ሄለች። ቆንጆ እውቀት ችሎታ የኔን ውርስ የወረሰች መጽሐፍ አለ የሚባል አያቅታም፣ አይጠፋት እንዳለን የወረሰች እና እንደውም እኔ የማልደርስባቸው መጽሐፎች እሷ ነች የምታመጸልኝ መጽሐፎች። እሷ አሁን ኤቢሲ ትሰራለች አለች። አንዷም እሷም እንዳናለች ያው በትምህርት ደረጃ ትንሽ አልወጣ ብሏት ይችኛዋ የሁንዱክ ትሰራ አካውንቲንግ ነው ምረቀዋ። አካውንቲንግ ትሰራለች። እዚህ ተከትላ ለሁለት ሶስት ኮንትራት ነገር እያዘች ነው የምትሰራው። እሷም ያናለች። አንዱ ወንዱ ትንሽ ይስበዋል። አንዳንድ ጊዜ የአንድ እንጀራ እንኩርኳሪ የሚሉት ነገር አለ አይደል? አንድ እንጀራ ሆኖ እንኩርኳሪ ይሆናል። አንድ እንጀራ ሌላ የለው ያለኝ አንድ ወቅቱ። ነገር ግን እኔ በምፈልገው ደረጃ አልደረስም። እሱ አለ እነዚህ ናቸው ልጆቼ እና የኔ ህይወት የዘመድ ልጆች ይመጣለሁ፣ አስተምራለሁ፣ ስራ አስይዛለሁ። አሁንም የዘመድ ልጆች ናቸው ቤቱን የሚባሉት እንስለኝ እዚህ ደረጃ ያለ ደስ የሚል ነገሩ በጣም መቼም ትልቅ ስኬት ላይ ሆነው ከውጭ ድል ሀገርን መምረጥ ራሱን የቻለ ሌላ ጥንካሬ ነው። እንደገና ደግሞ ቤተሰብን ያለ እናት ይዞ ያለ አጋር ይዞ ለብቻ ደግሞ እንደገና ልጆችን ማጓት ትልቅ ኃላፊነት ነው እና እግዚአብሔር እርስዎን የሚያክብርልን አሜን። ለሀገሩ በእርሱ ህልም ውስጥ ይህንን ብሰራው ባደረኩም ላይ የሚቆጩበት ነገር ነው? አዎ አንድ ሁል ጊዜ በአእምሮ ውስጥ የሚላወስ ነገር አለ። ባለኝ አቅሜ የበጎ አድራጎት ትምህርት ቤት ቢኖርና አቅም ያነሳቸው ሰዎች ልጆች እዚያ ቢማሩ በነፃ እድሜን ሙሉ ለማስተማር ፍላጎት ነበር። ይህ ሞዶ ላይ አልተሳካም። ይህም አላገኘው። እዚህ ያለው በገንዘብ ናግባ እናስተምር ነው። አላስተምርም በገንዘብ ገንዘብ ይበቃል በቃ። ነገር ግን ትልቅ በአእምሮዬ ውስጥ ሁል ጊዜ የሚወጣው ችን ያለችኝን እውቀት የበጎ አድራጎት ትምህርት ቤት ሆኖ አቅማቸው አቅም ላነሳቸው ልጆች እዚያ የሚያስተምሩበት የነፃ ማስተማር የሚያስተምር የነፃ እንዳስተምር ትልቁ ፍላጎት ነበር። ይሄን ቦዶ ላይ ተሳካ። እሱ ባለመሳካቱ ሁል ጊዜ የያዝኩትን እውቀት ልጁ ብቻ ምናልባት ቀን ሲደርስን የማልፍ ይሆናል። ያ ይቆጨኝ ብዙ ጊዜ። እዚህ አሁን የግል ትምህርት ቤቶች ሞልተዋል በገንዘብ እነሱ በገንዘብ ደግሞ በቃ በገንዘብ ባደርገው ነገርን በገንዘብ ሁሉ ሰው ተወዳድሮ ምን ብሎ ገብቶ ያጠራቸው ቤተሰቦች ልጆች የሚማሩበት ቢኖር እድሜ ልኬን ማስተምር በጣም ደስ ይለኝ ነበር። እሱን አለማግኘት ትንሽ ቅሬ ይሄ ነው። ሌላ እንኳን መቼም የእርሱን መልካም ሀሳብ የሚያፈርም ወጣቶችን እግዚአብሔር በራሱ መንገድ እንደሚያዘጋጅልን እናምናለንና ሌላው ደግሞ ባየው ብለው የሚመኙት ነገር አለ። ባየው በጊዜ ውስጥ በጣም ግሩም እሱም መልካም ጥያቄ ነው። በህይወት ዘመኔ እግዚአብሔር ከፈቀደልኝ ኢትዮጵያ ውስጥ የቱሪስት መስህብ የሆኑ ቦታዎችን ማየት እፈልጋለሁ። ሌላው እነዚህ ትላልቅ ገዳማት፣ ትላልቅ አድባራት እነዚህን ማየት በጣም ደስ ይለኛል። እነዚህን ባይ ህይወቴ ይለመልማል ብዬ አስባለሁ። እነዚህ ነው ማየት ነው። እሺ መምህር እሸቱ አሁን ምን አይነት ሁኔታ ላይ ናቸው? በራሳቸው ምን አይነት ሁኔታ ላይ አብቅተዋል?
አሁን ምን አይነት ሁኔታ ላይ ነው የሚገኙት? አሁን ባሉበት እኔ በአሁን ጊዜ እግዚአብሔር የተመሰገነ ይሁን። እግዚአብሔር ሲፈቅድልኝ ጡረታዬን አገኛለሁ። ወደ 4,400 ምናምን ብር ጡረታዬን አገኛለሁ። ሌላ እግዚአብሔር ፈቃዱ ሆኖ መሬት አግኝቼ ለልጆቼ እንዲሁ አይቀሩም ብዬ ቤት ሰርቼ መኖሪያ ቤት የራሴ ነው። የተወሰኑ ቦታዬ ላይ ቤቶች አሉኝ። እነዚህን ኪራዮች አከራያለሁ። ሳከራይ ግን ገንዘቡን አይደለም ሰዎችን ነው የማየው። ሰዎቹ በጣም አነስተኛ ኑሮ የሚኖሩትን ሰዎች ጎረቤቴ አካባቢ በምሰማው ደረጃ አይደለም ማከራየው። በአቅሜ ሰዎች ያለ ጊዜው ለመብራቱም ለውሃውም ለምዶም እንዲረዳኝ ያህል ምክንያቱም እኔ ካሁን በኋላ የገንዘብ ልጆች እንዳልኩሽ ራሳቸው ይሰናዘራሉ፣ ችግር የለባቸው እና የተወሰኑ ክፍሎች አሉኝ። ይህን ያህል ናቸው ባድልም የአፈር ቤቶች አሉኝ። ድሃ ሆኜ በዛች በትንሿ ደሞዜ እየቀጠልኩ ድህነትን የሚያስመሰክሩ በአንድ ወጥ ወር አሰራር ያላቸው ስለሆነ የትኛውን አሰራር ስጨርስ ገንዘብ ሳገኝ ሲቀጥል እንደዚያ ይሄንን የኔን የህይወት ተሞክሮ የሚያሳዩ ቤቶች አሉኝ። እነዚያች በማገኛቸው እተዳደራለሁ። ሌላው ማህበራዊ ኑሮ ከሰው ጋር ምንም ወደርም የለኝም እላለሁ። ሰዎችም ይመሰክሩልኛል። ማህበራዊ ኑሮ ጥሩ እኖራለሁ። በህይወት ዘመኔ ሰውን አስቀይሜ ይቅርታ የጠየቁ ሰው የለም። እኔንም ይቅርታ የጠየቀኝ የለም ያላስቀይሜ ሰው ምንም። ይሄ ሞጆ ራቆት የሚሄድ ይመሰክራሉ። ምን ያናውቃል እና የተለያዩ ነገሮችን የለውም። ውስን ናቸው። በምግብም ውስን ነው፣ በመጠጥም የለም፣ ምንም ነገር የለም። ስለዚህ የህይወት ተሞክሮዬ ሰውን ማክበር ትልቁ ነው። የልጆች ስነ ምግባር ቢሆን ሰውን ማክበር፣ ሰውን በሰውነቱ ብቻ በቀለሙ፣ በቋንቋ፣ በሌላ አይደለም። ሌላው ፖለቲካ አልወድም። ግን ስለምናገረው ግን ከፖለቲካ ውጭ ነው ወይ አይደለም። ማንኛችንም ስንሆን በፖለቲካ ውስጥ ነገር ግን ፖለቲከኛ አይደለም። ፖለቲከኛ መሆን ስለምፈልግ የሃይማኖት አክራሪነት አለ ሆይ የለኝም። ለሁሉም ሃይማኖት አከብራለሁ። ይህን ሃይማኖት በግድ ተቀበል ብዬ አላስገድድም። ሌላው እንዲያስገድደኝ አልፈልግም። አክብሮት ግን አለ ለማንኛውም፣ ለየትኛውም፣ ማንኛውም በቀለም፣ በዘር፣ በሃይማኖት በምን ይሄ ችግር በሚፈጥረው ነገር ላይ ሁሉ ምንም አይነት ነገር የለኝም። እምነት የለኝም። እኔ ሰው በሰውነቱ ብቻ ማምነው ይሄን ነው። ስለዚህ እንኳን እኛም ምስክር ነን። ከህይወት መርሆ ውስጥ ሰውን አክብሮ መኖር፣ የሰውን ዋጋ ተረድቶ መኖር ለሚለው እኛንም አክብረውን እዚህ ድረስ መጥተው የህይወት ተሞክሮውን አጋርተውናል እና ለዚህም እኛም ትልቅ አክብሮትና ምስጋና አለን። ለሌሎችም ደግሞ እንዲደርስ በፈቃደኝነት መተው አካፍለውናል። እንግዲህ ደርሶ ብዙዎች እንደሚለወጡበት ምናለፍ